ሰላም እንዴት ናችሁ? ይህ ቢኒ ቲዩብ ነው። ዛሬ ደግሞ ምቾትን ጥለውጣ ስቴፕ አውት ኦፍ ዮር ኮምፎርት ዞን የሚል ሐሳብ ይዤላችሁ መጥቻለሁ። ምቾትን ጥለውጣ ስቴፕ አውት ኦፍ ዮር ኮምፎርት ዞን። ብዙዎቻችን የለመድነውና የሚያስፈራ ነገር የሌለበት የምቾት ክበብ ውስጥ መቆየት ይቀናናል። ነገር ግን እውነተኛ እድገት፣ አዳዲስ ግኝቶችና ታላላቅ ስኬቶች የሚመጡት ያንን ክበብ ጥሰን ስንወጣ ብቻ ነው። ታዋቂ ሰዎች ይህንን መሰናክል እንዴት አልፈው ለታላቅነት እንደበቁ በሚከተሉት ነጥቦች እንመልከት። አብራችሁን ቆዩ። የመጀመሪያው ስጋትን ወደ እድል መቀየር። ጄፍ ቤዞስ የአማዞን መስራች። ጄፍ ቤዞስ የአማዞንን ከመመስረቱ በፊት በዎል ስትሪት ከፍተኛ ክፍያ የሚከፈለውና የተደላደለ ስራ ነበረው። ነገር ግን የኢንተርኔት እድገት ሲመለከት ያንን ምቾት ጥሎ ለመውጣት ወሰነ። እሱ እንደሚለው ጸጸትን የመቀነስ መርህ ወይም ሪግሬት ሚኒማይዜሽን ፍሬምወርክ ተጠቅሟል። በ80 ዓመቴ ሳስበው የትኛው ይቆጨኛል? ደህንነቱ የተጠበቀ ስራዬን መልቀቅ ወይስ አዲስ እድል አለመሞከሬ ብሎ ሲጠይቅ መልሱ ግልጽ ነበር። ትልቅ ለውጥ ለማምጣት ዛሬ የያዝነውን ትንሽ እርግጠኝነት ትተን ወደማናውቀው ትልቅ እድል መሻገር አለብን። ሁለተኛ፣ ውድቀትን አለመፍራት። ጄኬ ሮውሊንግ የሃሪ ፖተር ደራሲ። ሮውሊንግ መጽሐፏን ከመጻፏ በፊት በትዳር መፍረስ በድህነትና በተስፋ መቁረጥ ውስጥ ነበረች። በእሷ እይታ የምቾት ክበቧ ሙሉ በሙሉ መፈራረሱ ነፃነት ሰጣት። ከምፈራው ነገር ሁሉ በታች ወድቄ ነበር፣ ከዚያ በኋላ ግን ወደ ላይ ከመውጣት ውጭ አማራጭ አልነበረኝም ትላለች። ያንን አስቸጋሪ ሁኔታ ተጋፍጣ መጽሐፏን ለተለያዩ አሳታሚዎች ባታቀርብ ኖሮ ዛሬ ያለችበት ደረጃ ላይ አትደርስም ነበር። አንዳንዴ የህይወት ክምችት ክበባችን በኃይል ስታስወጣን ያ ሁኔታ አዲስ ማንነታችንን የምንገነባበት ድንጋይ ይሆናል። ሶስተኛ፣ ድንበርን መግፋት። መሐመድ አሊ። ታላቁ ቦክሰኛ መሐመድ አሊ ልምምድ በጀመርኩ ቁጥር እያንዳንዱን ደቂቃ እጠላው ነበር፣ ነገር ግን ለራሴ አሁን ተሰቃይና ቀሪውን ህይወትን እንደ ሻምፒዮን ኑር እለው ነበር ይላል። አሊ በየቀኑ ሰውነቱ የሚለምደውን ሳይሆን አቅሙን የሚፈትኑና ምቾት የሚነሱ ልምምዶችን በማድረጉ የዓለም ቁንጮ የሆነው። ስኬት የሚገኘው በየቀኑ በምናደርገው አድካሚና ምቾት በሚነሳ ጥረት ውስጥ ነው። አራተኛ፣ አዳዲስ ነገሮችን መሞከር። ስቲቭ ጆብስ ከአፕል ኩባንያ በተባረረበት ወቅት ትልቅ ውርደትና ምቾት ማጣት ተሰምቶት ነበር። ነገር ግን የአጋጣሚ ጀማሪ የመሆንን ነፃነት ሰጠው። በዚያ ወቅት ነበር ፒክሳርን እና ኔክስት ኩባንያዎችን የመሰረተው። ተስፋ መቁረጥ ሳይሆን አዲስ ፈጠራ ውስጥ መግባት ነው ያዳነኝ ይላል። የለመድነው መንገድ ሲዘጋብን አዲስ መንገድ የመፈለግ ግዴታ ውስጥ እንገባለን። ያ ደግሞ ወደ ተሻለ ፈጠራ ይመራናል። ለምንድነው ከምቾት ክበብ መውጣት ያለብን? ለራስ ከፍ ያለ ግምት ለመስጠት ከበድ ያሉ ነገሮችን በሰራን ቁጥር በራሳችን ላይ ያለንን እምነት ይጨምራል። አእምሮን ለማነቃቃት አዳዲስ ፈተናዎች ከአእምሮአችን በተለየ መንገድ እንዳስብና እንዳድግ ያደርጉታል። ጸጸትን ለማስወገድ አደርገው ኑሮ ከሚል ቁጭት ሞክሬ ባይሳካ እንኳ ተምሬበታለሁ የሚል እርካታ ይሻላል። እንዴት እንጀምር? በትናንሽ እርምጃዎች መጀመር ያስፈልጋል። ሁልጊዜ ከምትሰራቸው ነገሮች ወጣ ያሉ ትናንሽ ልምምዶችን ጀምር። ፍርሃትን ተጋፈጥ። የሚያስፈራህን ነገር ዘርዝርና አንዱን ለመስራት ወስን። አዲስ ክህሎት ወይም ቋንቋ መማር አእምሮን ከለመደው ምቾት ያወጣዋል። ህይወት የሚጀምረው የምቾት ቀጠናህን በሚያበቃበት ቦታ ላይ ነው። ተወደዳችሁት ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ።